እናት አባቶቼ አትመረሩኝ ሰርቼ እንዳልበላ ሙሉ አካል የለኝ እናት አባቶቼ እናት አባቶቼ አትመረሩኝ እናት አባቶቼ አትመረሩኝ ሰርቼ እንዳልበላ ሙሉ አካል የለኝ። ደቡቦች እንዴት ነው የሚያዙት የሚለውን አርቲስቶች ናቸው አጥንተው ይዘውታል። እዛ ቲክቶካቸው ላይ ፌስቡካቸው ላይ ግጥም ያደርጉና ጎንደር እየመጣውልሽ ጎንደር ላንቺ ስልፍ ሰዋ ያሬድ ያያማ ያያ ስማርት ነው እናትዬ ጎንደር እንዴ ወለዬ ግን በጣም ስማርት በእውነት በጣም ጎበዝ። ከዛ እዛ ይሄዳሉ በአውሮፕላን ተጭነው ገብተናል ይላሉ ደግሞ መተናል ይላሉ። ትናንትና አሁን እንትና ቢኒያም ትናንት መተህ ምናምን አለኝ። በደንብ ነው ዛሬ ስለሱም ነግርህ ማለት ነው። በደንብ ያዝልኝ። ሰሞኑን ቪዲዮ እየሰራህብኝ ነው አሉ ፓስተር ቢኒያም የነበርከው ወንድሜ ቢኒ። ያንን ያልኩበትን አብራራለሁ ዛሬ በደንብ አብራራለሁ። ትላንት መተህ ያልኩበትን ምክንያት ማለት ነው። እነዚህ ትላንት የመጡ ሰዎች ቁጭ ብለው መማር መጀመሪያ ማወቅ ምን ማለት ሲገባቸው ተነስተው አዛዥ ናዛዥ ምናምን ይሆናሉ። እኔ እናንተ አንድ አይደለንም። በቃ ለምን አልነግርህም? እኔ እናንተ አንድ አይደለንም። አንድ ማንበት ምክንያት ማናችሁም ብትሆኑ ከምንፍቅና የመጣችሁ ሰዎች መንግስቱን አትወርሱም ማለት አይደለም። ገነት አትገቡም ማለት አይደለም። ልጅነት አይገባችሁም ማለት አይደለም። አንተ መናፍቅ ሆነ የቤተ ክርስቲያን ጠንቅ ሆነ በነበረበት ሰዓት ማንኛህም ብትሆን ማለት ነው እኔ ቤተ ክርስቲያን ውስጥ ነበርኩ። እኔ እናንተ የምትዘሩብንን ዘር እናንተ የምትዘሩብንን መጥፎ አመኬላ ስጠርግ የኖርኩ ነኝ። ሳጸዳ የኖርኩ ነኝ። ስጋፈጥ የኖርኩ ነኝ። ጉሮሮ ለጉሮሮ ስተናነቅ የኖርኩ ነኝ። እናንተ ዛሬ ስትመጡ ደግሞ አበባ አንጥፌ ምንጣፍ አንጥፌ እልል ብዬ ነው የምቀበለው። በሰማይ ያሉ መላእክትም ደስ ብሏቸው ነው የሚቀበሉት። ለምን መጣችሁ ብሎ ያኮረፈ ለምን መጣችሁ ብሎ ፊቱን ያጠቆረ የለም። ለማንም ያልተደረገ ነው እየተደረገላችሁ ያለው። ፍሪዳን የታረደላችሁ ለአብነት መምህራን ለወንጌላውያን ቤተ ክርስቲያንን በደማቸው በላባቸው ላቀኑት ያልተደረገ ክብር ነው የተሰጣችሁ። የውጭ ጉዞ የውጭ ደብዳቤ የተጻፈላችሁ። ዲያቆን አንዱ ዓለም እኮ አልተሳካልህም እንጂ ፓስተር እያለህ እኮ ነው ለህዳር ሚካኤል ፓስተር ቢኒያም ሽታዬ እኛ ጋር መጥቶ ያክብር ለእመቤታችን ትንሣኤ ያክብር ብሎ ለአሜሪካ ኤምባሲ ደብዳቤ ጻፈልህ እኮ አንዱ ዓለም ዲያቆን አንዱ ዓለም ማነው ቀሲስ አንዱ ዓለም የዳላሱ ለፓስተር እኮ ነው። ለመምህር አርጓል እንዴ? ለካህናት አርጓል እንዴ? ለመጋቢ አዲስ ወይ ለምናምን አድርጓል እንዴ? አላደረገም። ቤተክርስቲያን ለእናንተ ያላደረገችው ለእናንተ ያልሆነችው ነገር የለም። ያልኩት ምንድን ነው? ፍየል ከመድረሷ ቅጠል መበጠሷ እንዳይሆንባችሁ። በቃ ፍየል ከመድረሷ ቅጠል መበጠሷ እንዳይሆንባችሁ። አንተ የምታውቀው ወንጌልና እኛ የምናውቀው ወንጌል አንድ አይደለም። አንተ ስትሰብከው የኖርከው ኢየሱስና እኛ የምናውቀው ኢየሱስ አንድ አይደለም። የእኛን ኢየሱስ ማወቅ አለብህ። ኢየሱስ የሚባል ስም ታውቃለህ? ኢየሱስ የሚባል በወንጌሉ ስትጠራው ኖረሃል? ያ ኢየሱስ አሁን የምታውቀው ኢየሱስ አይደለም። መማር አለብህ። ከየትኛውም ቤተ እምነት የሚመጣ ሰው ሕፃን ነው። ሕፃናት ደግሞ በአንድ ጊዜ አጥንት ይዘው አይቀመጡ። ሕፃናት አይቀመጡ። አለቀ። ይህ ኪንግ አቡበከር ላይ በሚለውን ምንድን ነው አታስወግዱልኝም እንዴ? መከራዬን አበላኝ እኮ ፍልስጤማዊውን ምን እንደሆነ አላውቅም። ጨቀጨቀኝ። ስለዚህ እኛ እያልኩ ያለሁት እኔ ምንድን ነው ተቀመጡ። ለቤቱ እንግዳ ናችሁ። ሰዎቹ መጥተው ቢንዬ ማንትስዬ ደምለው ምናምን የሚሏችሁ ደንግጣችሁ ደንብራችሁ እንዳትሄዱ ነው እንጂ መልኳችሁ ድንቡጭቡጭ ስላለ እቃ ምናምን ስለሆናችሁ አይደለም። አክታት አድርጉ። እንደ ልጅ ሁኑ። አትሰጣ። ልክ ማወቅ ያስፈልጋል። አቅም ማወቅ ያስፈልጋል።
መጣህ ቀረህ ለራስህ ነው። እኔ ኖርኩ አልኖርኩ ለራሴ ነው የመጣኸው። አልተስማማኝም፣ አያዋጣም፣ ያ የድህነት መንገድ አይደለም ብለህ እንጂ የመጣኸው እዚህ መተህ ልትጨማለቅ አይደለም። ያ ነው ስርዓት የሌለበት ቤት፣ ያ ነው የጋጥ ወጥ ቤት፣ ያ ነው መረን የለቀቀ ቤት። እዚህ ስትመጣ ግን ስርዓት ያለበት ቤት ነው። ለምትናገረው፣ ለምትሰራው፣ ለምታደርገው ያለበት ነው ያለበት ነው። ይህን አክብረህ ነው የምትኖረው። እዛ ጾምም ነበረ፣ ሆዳም ነበርክ አዳሜ። እዚህ ስትመጣ ጾማለህ፣ ትራባለህ፣ ትጠማለህ። እዛ ስትሄድ በፈለግከው ሰዓት መጥተህ ነበር ጸሎት ምናምን ብለህ 5 ደቂቃ የምትጨፍረው። እዚህ እናቴ እያየኸው ነው። ቅዳሴ 3 ሰዓት ቆመህ ተንቀጥቅጠህ ነው፣ ወገብህ እስኪሰበር ነው። እዛ ዝማሬው ለ2 ሰዓት ለምናምን መዝለል ነው። እዚህ እናቴ ሰዓታቱ ማሌቱ ከዋዜማውማ ከጀመረ 24 ሰዓት በለው። እንደ መላእክት ነው የምትኖረው። እዛ የፈለግከውን ነው የምትናገረው። እዚህ አይቻልም። ይሄኛው ከዚህኛው፣ ያኛው ከዛኛው፣ አንድምታው ከሊቃውንት መጽሐፍ፣ የሊቃውንት መጽሐፍት የሚፈቱት አለ። ብሉይ ላይ ተነግሮ በሐዲስ ኪዳን የሚፈታል። በሐዲስ ኪዳን ተነግሮ መምህራን የሚፈቱት አለ። ድርሳናት ላይ ገድል ላይ የተጻፉ አሉ። ይሄ የተባለው እኮ ለነዚህ ነው ተብሎ ይነገራል። እዚህ ቁጭ ብለህ መጀመሪያ ተማር። እንደመጣህ አትጣድ። አክት እንደው የምታረጉት አክት እንኳን ራሱ እኔ በነገራችን ላይ እንትን ማለት ነው ለዛው እንኳን አለቀቃችሁ። የነ እስራኤል ዳንሳ የነ ምናምን አለቀቃችሁ። ያነጋገር ለዛ ላህዩ እኔ ኮዚ ቲክቶክ ላይ የማብደው በዚህ መንገድ መስማት ስላለባችሁ እንጂ አውደ ምሕረት ላይ እኮ አታውቁኝም። እኔ ይሄ ዘመድኩን ነው እንዴ ነው የምትሉት እኮ ይሄ ዘመድኩን ነው እንዴ የምትሉት ይሄ ዘመድኩን ነው የምትሉት። አንዳንዴ እንደው እኔ እያስተማርኩ እግዚአብሔር ምስክሬ ነው። ካህናቱ ሲያለቅሱ፣ ምዕመናኑ ሲያለቅሱ ምን እያደረኩ ስብከቱ ይጠፋኛል። እኔም ባይሌለኝ ምን አይነት ነገር ነው? እንዲሁ አይኔንም ለመጭመቅ እሞክራለሁ፣ ለማስመሰልም ፍጹም አታቀኝም። እዚህ ጋር ግን እብድብድ ነው የምጫወተው። እዚህ ጋር ውሻ ነው የምጫወተው። ውሻ ነኝ እኔ። እዚህ ጋር ጀልጬ ነው ማስተካከል። ከዛ ትሰድበኛለህ። በቃ እሱ ተሳዳቢ ነው እሱ ምናምን ነው። የእኔ ስድብ እናቴ ለሚጠቀምበት ሰው እኔም ስድብ ለዩ እንጂ እንደ ጮሃለሁ ምን እላለሁ። እንደው ስድብም ነው ካላችሁ ቂቤ በለው በቃ የሚጠቀምበት ካለ ማለት ነው። ቂቤ ነው፣ አንጀትህን ነው የሚያርስ። ሌባ ዘራፊውን ቀም ቤተክርስቲያኗን የሚያራቁተውን ሰው በዚህ መጠን ተናግረን ፍሬን ካላስያዝኩት ምን እንዲመጣ ነው? እኔ በነገራችን ላይ እንደዚህ ተብዬ እንደዚህ ምናምን ሰምቻለሁ። የተቀረጸውን ምናምን ሰምቻለሁ። ወደድክም ጠላም እኔ ቢኒያም ሽታዬ እጅግ ነው የማከብርህ። የምታወራውን እሰማለሁ። እየሄድክ ዘመድኩን እዛ ቤት አለው ቤቱን አስወርስበታለሁ ምናምን ስትል እሰማለሁ። ይህ እኮ ሀገር የለኝም እንኳን ቤት ማለት ነው። እንኳን ሀገር የለኝም እኮ ሀገር የለኝም አባቴ። አንተ እያመቻቸ ነው። አንተ ብትመለስ የሚቀበልህ ነው። እኔ ሀገር እኮ የለኝም ስለ ቤት ትላለህ እንዴ? አሸባሪ ነኝ እኮ እኔ ደግሞ ለመንግስቱ ለስርዓቱ አሸባሪ እኮ ነኝ። በአሸባሪነት የተከሰስኩ እኮ ነኝ። አንተ ቤት ትላለህ እንዴ? ልጆቼ የሚያሳሱ ልጆቼ ሀገር ቤት እያሉ እኮ ጉሮሮ ለጉሮሮ የተናነኩ እኮ ነኝ። ካህናቱ ጳጳሳቱ እረ ለልጆች ሲባል ኖ ሌላውም ልጁ ነው እኔም ልጁ ነው። በፍጥረታቸው ይደጉ አለቀ። እኔ የተሰጠኝን እውነት እናገራለሁ። ይደውሉልኛል እኮ የመንግስቱ ባለስልጣናት ለልጆች አታርፍ እንዲ የደቡብ የብልጽግና ምናምን ኃላፊ ነበረው ይደውልልኛል። በዝብ ነው እያለ ለልጆች ምናምን አትፈልግም እንዴ? ለልጆቼ ምናምን ልጆች እኮ እዚህ ናቸው አሉ እና ምን ፈለግ አንተ ስነ ስርዓት አትይዝም እንዴ? ልንገርህ ሴቷ ልጄ ጠቦት ነገር ናት ማረድ ከፈለጋችሁ። ወንዱ ልጄ ደግሞ ገና እያደገ እሱም ጥሩ። ባለቤቴም እንደዛ ናት። ስትፈልጉ በጥብስ ስትፈልጉ በቅቅል ስትፈልጉ ምናምን ጆሮ ላይ ነው የሚዘጋው። ሊሰድበኝ የመጣው ሰውዬ ማለት ነው። በቅቅል ስትፈልጉ በክትፎ አድርጋችሁ ብሏቸው። ይህ ከሚሞተው ሕፃን የኔ በምን ይለያል? እንዲህ ወስነህ እኮ የምትገባበት ነው ቢንዬ፣ እንዲህ ወስነህ የምትገባበት ነው። አገልግሎት ማለት ይሄ ነው። ምንም የለኝም እኔ ምንም የለኝም።
ቢዝነስ ልስራ ብል ግን አሳያለሁ እንዴት እንደሚሰራ ማለት ነው። ልስራ ብል አሳያለሁ። ኃላፊ ነው፣ ወርቅ ነው፣ ጨርቅ ነው። አንተዋወቅም። የኔን ጥቅሜ ያላወቃችሁ ሰዎች አላችሁ። ዋልድባ ሄዱ። ከፓትርያርኩ እኩል ስሜ ይጠራል በጸሎት ጊዜ። መነኮሳቱ አርምሞ የገቡትም ከሰኔ ጀምሮ እስከ ህዳር የገቡትም ሰዎች በጸሎታቸው መጨረሻ ላይ አክሊለ ገብርኤልን ጠብቀው ይላሉ። እና ይህንን በብር አገኘዋለሁ። አባት አለሜ በብር አገኘዋለሁ? አላገኘውም። ዙራምባ ሂድ አክሊለ ገብርኤልን ጠብቀው ይላሉ። አሰቦት ሂድ አክሊለ ገብርኤልን ጠብቀው ይላሉ። ጣና ገዳማት ሂድ አክሊለ ገብርኤልን ጠብቀው ይላሉ። ደብረ ዳሞ ሂድ፣ ማህበረ ደዌ ሂድ፣ የፈለክበት ሂድ። የኔ ጥቅሜ ያ ነው፣ ያ ነው። አንዳንድ አባቶች ይፈሩታል። መነኮሳቱ አይናገሩትም ምናምን አድርጎ ምናምን አድርጎ። ለምንድን ይፈሩኝ? አይፈሩ፣ ያከብሩኛል፣ ይወዱኛል፣ ያቁኛል፣ ውስጤን ያቁታል። እኔ እኮ የተናገርኳቸው ሰዎች ከምን ኢንቴንሽን ተነስቼ እንደተናገርኳቸው ያውቃሉ። እኔን ተከትለው የሚሳደቡ የሚናገሩ ሊኖሩ ይችላሉ። እኔን ተከትለው ዘመዴ እንዳለው እስቲ እንበላቸው ብለው እኔ የምናገርበትን ያውቃሉ። እንደዚህ የተናገርኳቸው አባቶቼ ዘመዴ ኧረ እንደው እንደዚህ እንደዚህ ነው የሚሉኝ ፈርታውኝ አይደለም። እየተናገርኳቸው ነዋ፣ እየወቀስኳቸው ነዋ። አሁን የተለመደው አጭበርባሪው ነው አለስልሶ እንደዚህ ምናምን ብሎ ነው የሚለው። እኔ ተናግሬ ይወጣልኛል፣ አለቀ፣ ይሄዳል። ብፁዕ አቡነ ማርቆስ በህይወት ያሉ ሰዎች ናቸው። ለነ በጋሻው ለነ ትዝታው ተደርበው እኔን ጠሩኝ። አባ ኃይለማርያም አሁን አርፈዋል። አቡነ አረጋዊ ሊቁ አልፈዋል። እኚህ ባለቅኔው እሳቸው ባሉበት አቡነ ማርቆስ ጠሩኝ። አቡነ ማርቆስ ጠሩኝ። ከዚህ በፊት ነግሬያቸዋለሁ። እና እኔ ሲሄድ ወይዘሮ አለሚቱ የምትባል የሻንቆ እናት ጓሮ አለች። ሄድኩኝና ዱቄት አለሽ አልኳት። አዎ ዱቄት አለ አለች። እሺ አልኩኝ። ዱቄቱን ተቀበልኳት፣ ሰጠችኝ። ዱቄቱን ነሰነስኩት፣ እዚህ ላይ ብትን 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 አድርጌ ፎሮፎር አስመሰልኩት። ይህንን የሆነ ነገር አደረግኩት። ከዛ እዛ ነጠላ ጫማ አለኝ ሱቅ ውስጥ ያለ ስሰራ ሳድር ያንን ነጠላ ጫማ አደረግኩኝ። የተቀዳደደ ልብስ አለ እዛ ሱቅ ሳደርገው ማደርገውን ያንን ሱሪ ያደረግኩኝ። እንትን ቁሽሽ ያለ ጃኬት አደረግኩኝ። ሄድኩኝ። ብፁዕ አቡነ ማርቆስ ተቀምጠዋል ምናምን እንደዚህ ተቀምጠዋል። ስገባ አላዩኝም እንጂ አቡነ ማርቆስ እንደዚህ አይናገሩም ነበር። ብፁዕ አቡነ ማርቆስ አሁንም አሉ። ታች ያሉት ዘመዴ 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 ምን ሆነ ነው ከስራ ላይ ነው እንደመጣሁ ምናምን ምናምን እያሉኝ። ደስታ የሚባል ልጅ አለ። ኧረ ዘመዴችን ውሃ ትንሽ አስነካት በእናትህ አይተኸዋል ግን ይላል። ቶባክን ስራ ላይ ነበርኩ ምናምን ብዬ ሄድኩኝ። ከዛ ገብቼ ተቀመጥኩኝ። የፊደል ሬስቶራንት ባለቤት የላከው እንትናል ምናምን እንግዲህ በኋላ እዛ ብፁዕ አቡነ ማርቆስ አስገቡት እንጂ ምናምን ሲሉ ኧረ እሱ ነው ምናምን አሉ። አባ ኃይለማርያም ያኔ አልፈፈሱም። እዛ ሊቁም አሉ። አንተ እንዴ አሉኛ። ለኩኝ፣ መዘኑኝ። አዎ አልኳቸው። እነዚህን የቤተክርስቲያን ልጆች የምታሳድደው አንተ ነህ? አዎ እኔ ነኝ እኔ ነኝ አልኳቸው። ምን ስልጣን አለህና ነው? ምን እንትን አለህና ነው? ልጆቹ እንትን እንዳይሉ ምናምን አሉ። ዝም ቀጠቀጡኝ። አይገልጻችሁም፣ ገጠቀጡኝ። እኔ ደግሞ ያለሚቱን ዱቄት ፎሮፎሬን ቡን እያደረግኩ እንደዚህ 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 ብዬ የማይረባ ጭብጥ የማይሞላ ወመኔ መስዬ ቁጭ አልኩኝ። እግዚአብሔር ሲጥል ደግሞ በራቸው ተንኳኳ። ሲጥልካ የምንጣፍ እንትን መበያ እንትን ተሰጥቷቸዋል፣ ተገዝቶላቸዋል። ይሄ ምንጣፍ ማጽጃ ማሽኑ ተገዝቶላቸው መጥቷል። ከዛ ነገራቸው። የፊደል ሬስቶራንት ባለቤት እገሌ ነው ይሄንን የላከሎት እና እንትን ብሏል። ይሄ ደግሞ ማህበረ ማርያም መስርቶ ከነበጋሻው ጋር ሚሊኒየም አዳራሽ ገቢ አድርጎ የበላ ነው። ይሄ የፊደል ሬስቶራንቱ ማለት ታውቁታላችሁ። የቡና ደጋፊ ነው። አሁን የቡና ክለብ የደጋፊዎች ምናምን የነበረ ልጅ የነንዋይ ደበበ ማናጀር የነበረ ቤሩት ነው ኩዌት ላይ ዘፈን ሲሰራ የነበረ እነ ዘርፌን ሲያስጨፍር የነበረ አሁን መጥቶ የነበጋሻው ደንበኛ ማህበረ ማርያም የሚል አቋቋምና የገጠሪቷን ቤተክርስቲያን እናድሳለን ብለው ሰውን አጨዱት ማለት ነው። ይህንን ሽፋን የሰጡት አቡነ ማርቆስ ናቸው። ከዛ ገባና ከዛ ደግሞ ቴሌቪዥናቸውን የገዙላቸው እነሱ ናቸው። የቤታቸውን ፈርኒቸር ያሟሉላቸው እነሱ ናቸው። ጸጥ አልኩኝ። ከዛ ሊቁም ይሰማሉ። አባ ኃይለማርያም ኧረ አባታችን ምናምን ይሏቸዋል። በቃ እሳቸውም ጀግና ነኝ ነው የሚሉት አቡነ ማርቆስ።
ከዛ የኔ ተራ ሲደርስ እኩል ነን እኮ እኔና አንተም እኔም አንድ ነን፣ በቃ እኩል ነን። ምንድን ነው በስልጣን ነው። እኔ ደግሞ ቤተክርስቲያኒቷ መምህር ብላ ሰርተፍኬት ሰታኝ ድምፅ እንድትሆነኝ ብያለሁ። መሆን ያለበት ጠርቶ አንተ ምንድና አንተ ማንህ ነው እንጂ እነዚህን ጋንግስተሮች ማፊያዎች እዛ አድርገው እኔ ለእርሶ የምሰጠው እዚህ የምገዛሎት ቴሌቪዥን የለኝም፣ የምገዛሎት ወንበር ጠረጴዛ የለኝም፣ የምገዛሎት የምንጣፍ ማጽጃ ማሽን የለኝም። እኔ ቤተክርስቲያኒቷ እኩል ተሰፍራ ተቆጥራን የተሰጠችን ክው አሉ በሕይወት እግዚአብሔር ምስክሬ። ከዛ ሊቁም ባለቅኔው ተናገሯቸው፣ መጋቤ ምስጢር ማለት ነው። ከዛ ማን ነው አቡነ አረጋዊም ያሁን በኋላ አቡነ አረጋዊ የሆኑ ነገሯቸው። እሱ እኮ ማለት እሱ ብለው አስረዷቸው ነው እንዲህ አሉና ቆይ እስቲ ውጡ አሉና ምንድን ነው ሁኔታውን እስቲ ያስረዳኝ አሉ። እንደዚህ እንነጋገር አባታችን፣ አዎ እንዲህ ነው እና ምን ይሁን ሁለቱንም አስገቡልኝና እንነጋገር። እሺ ሁለቱም መጡ። እንግዲህ መሆን ያለበት ጥሯቸውና እነበጋሻውን በሙሉ ሰብስባችሁ ጠርታ፣ የት ነው የተማርከው? እንዴት ነው አውደ ምሕረት ላይ የወጣኸው? ክህነቱን ከየት ነው ያገኘኸው? አንተ ዲያቆን የምትባለው ምን ትስምታ ከየት ነው ያመጣኸው? ማን ነው ከየትኛው መንፈሳዊ ኮሌጅ ነው የወጣኸው? ምናምን ብላችሁ ጠይቋቸው። ከዛ በሚያቀርቡላችሁ መረጃ መሰረት ከዛ ተንተርሳችሁ እኔን ውቀሱኝ አልኳቸው። ይሻሉ ሐሙስ ቀን ጠሯቸው አደሩ። አርብ ቀን ጠሯቸው። አርብ ዕለት እነ ትዝታው ሰድበዋቸው ወጡ። ሰድበዋቸው ማንም አይቆጣጠረንም አሉ። አቡነ ጳውሎስን ተማምነው፣ ወይዘሮ እጅጋየውን ተማምነው፣ ስብሃት ነጋን ተማምነው፣ ወያኔን ተማምነው ቤተክርስቲያን ምን ታመጣብናለች ብለው ለአቡነ ጳውሎስ ሐውልት በቁም አሰሩላቸው። ቦሌ መድኃኔዓለም ላይ አቆሙላቸው። አቡነ ጳውሎስ እነሱን የነካብኝ አለቀ ሞቼ ነው ቆሜ ያሉ። ቤተክርስቲያን ተረሳች። የግል ዝና የግል ስም መጣ። ስለዚህ እነበጋሻው አገኙት ማንን በምን መያዝ እንዳለባቸው። ከአቡነ ማርቆስ በላይ ያሉትን ሰዎች ፓትርያርኩ ናቸው፣ አንቀው ያዟቸው። አለቅ እኔን ሲከሱኝ ፓትርያርኩ ናቸው እንዲጽፉ የሚደረጉት በፓትርያርኩ ማህተም። ልጆቼን እንደዚህ አድርገው ማህተም ተሰጥቶ ለፍርድ ቤት ዳኛው ሲሄድ ሙሉ ይባላል። የመቀሌ ትግሬ ነው። አቃቤ ሕጉ የመቀሌ ትግሬ ነው። ሙሉ ነው ደግሞ የሚባሉት ጎዶሎ ሙሉ። ከሳሾቼ የደቡብ ጴንጤዎች፣ ፓትርያርኩ አድዋ፣ እኔ ሐረርጌው ቆቱ ፍዳይን በላው መሀል ላይ ግን ግግም አሰቦቱ ስላሴ አንተ አለህ እያልኩ ማለት ነው። አብርሃሙ ስላሴ እንዲህ ነው ቤተክርስቲያኒቷን ያቆየ ነው። ቤተክርስቲያኒቷ በተሳትፎ የቆየ ነው። እኛ በዚህ መልኩ ነው እንጂ እዚህ መጥተው ኦንላይን ላይ ተጥደህ እንደዚህ ማለት በበኩላቸው በነገራችን ላይ እንጂ የምትሏት አይደለችም። እና ከዛ ይዛችሁ የምትመጡት ነገር አለ፣ መራገፍ አለበት። አንድ ሰው ቤተ ክርስቲያን ሄዶ ሲመጣ ዕጣን ይዞ ነው የሚመጣው። ሽታው፣ ጠረኑ ሁላ መዓዛው ሁላ ይታወቃል። መናፍቅ ሆነ የከረምክ ሰው ይዘህ የምትመጣዋል። ያ መቀረፍ አለበት። ተቀርፎ ነው መምጣት ያለበት። ስታስለቅስ አይቻለሁ ሰዎቹን። እኔ እንዴት እንዲባላለሁ እኔ ያልኩ ቁጭ በል ነው በቃ። ሕፃን ነህ፣ ልጅ ነህ። እኔ መጽሐፍ ቅዱስ አውቃለሁ። አክዓብን ብጠቅስልኝ፣ ሰሎሞንን ብጠቅስልኝ፣ አንተ በምጠቅስበት መልክልቅ እኔ አላውቀውም። አንተ የምጠቅስልኝን ኢየሱስ አንተ ታውቀው የነበረውን ኢየሱስ አላውቅም። ብዙ ሰዎች መጥተው የሚሸወዱት መከራ የሚበሉት ለዚህ ነው። እሱ እኮ ፓስተር ነበር ወንጌል ያውቃል ይላሉ። ዛሬ ቲክቶከሮቹ መጥተው 22 ዓመት እኔ አገልጋይ ነበርኩ ይላል። አገልግሎትህ ምንድን ነው ስትለው እሳት ሲል ነው እኮ የከረመው። እሳት አሜን ነው ዛሬ በቤታችሁ ይገባል ሲል ወንጌል እኮ የሚለው ይህንን ነው። ወንጌል እኔ የማውቀው ወንጌልን አይደለም የምታውቀው አንተ አይደለም። እኔ አባቶቼ እንዴት አመስጥረው አንድም እያሉ የተማርኩትን ወንጌል አታውቀውም። ቤተክርስቲያን ወንጌል ስታስተምር እንዴት እንደሆነ ኃይለ ቃሉን አውጥታ እንዴት ብትንትና አድርጋ እንደምታስተምር የማንም መንገደኛ የማንም አውደልዳይ የማንም እዛ ሲመነፍቅ የከረመ ሰው መጥቶ በአንድ ጀንበር መሆን የለበትም። እርምህን አውጣ። ይሄን ነው እየነገርኩ ያለሁት። ቤተክርስቲያን መምራት የለብህም።
ደረጃዎች አሉት። ከእስልምና የሚመጣ ሰው በ90 ዓመቱ ቢመጣ አንድ ሰው እስላም የነበረ ሰው በ90 ዓመቱ ቢመጣ እለቱን አያስተምርም። በ80 ዓመቱ ቢመጣ አያስተምርም። በ60 ዓመቱ ቢመጣ አያስተምርም። እንደ ሕፃን የአንድ ሰው እድሜ የሚቆጠርለት እኮ 9 አግብቶ የሚሆን 10 አግብቶ የሚሆን ምን ሆኖ እስላም ሆኖ መጥቶ ሲጠመቅ ከተጠመቀ ጀምሮ ወንዱ የ40 ቀን ሕፃን ነው። ሴቷ በ80 ቀን ሕፃን በቃ እንደተወለደች ነው የሚቆጠረው። እድሜያቸውም ከተጠመቁበት ቀን ጀምሮ ነው የሚቆጠረው። በ85 ዓመቱ ቢሞት በ15 80 ዓመቱ ላይ መጥቶ በ95 ዓመቱ ቢሞት በ15 ዓመቱ ሞተ ነው የሚባለው። ያኛው ህይወቱ አይቆጠርም። ያኛው የለበት። አንድ እስላም በ20 ዓመቱ መጥቶ በ30 ዓመቱ 3 ወልዶ ሊሆን ይችላል፣ 2 ወልዶ ሊሆን ይችላል። መጥቶ ከተጠመቀ በኋላ ድንግል ነው። ከዛስ ውዳሴ ማርያም ተምሮ የዘወትር ጸሎት ተምሮ መልካ ማርያም መልካ ኢየሱስ ተምሮ ዳዊት ደግሞ ከዛ በኋላ ክህነት መቀበል ይችላል። ዲያቆን መሆን ይችላል፣ ካህን መሆን ይችላል፣ ጳጳስ መሆን ይችላል። አይቆጠርም። ያ ያለፈ ህይወቱ የሞተ እንደተወለደ አይቆጠር፣ እንደኖር አይቆጠር። ምን አይል እነ ቢንያም ሽታዬም እንደዛው ነው የምልህ። ሌሎቻችሁም ብትሆኑ ይሄን ሌላው አይነግርህም። ምን ብሎ መሰለ ይከፋዋል። ከዛ ምናምን ብለህ ሲከፋ ውሎ ለምን ሲከፋ አታድርም? ወደን የመጣው ስትመጣ ቤቴን አክብረን አኗኗራችንን፣ ባህላችንን፣ ሲስተማችንን አክብረን እዛ የለመድከውን ሲስተም እዚህ መጥተህ አናታችን ላይ እንድታመጣ አይፈቀድም። እየነገርኩ ነው። ምንም ክፋት የለውም እየተናገር። ይሄንንም አንተ ስላልክ እኔ 30 ሰከንድ በፍቅር ያውም ሳመሰግንህ ውዬ በአሩሲው ጉዳይ ላይ የሰራችሁት በአሩሲው ጉዳይ ላይ ያደረጋችሁት እያልኩ ሳመሰግን ውዬ መስክሩ ሁላችሁ። አንድ ቀን ከክፉ ካፌ ሳይወጣ አንተ የተዘጋጀበት ጉዳይ አለ ማለት የፈለግከው ነገር አለ። እሪ ያዙ ይልቀቁኝ ሰማይ ውጣ ምድር። አንተ አታውቀኝም እኮ አልኩ። እኔ ያው የምትለኝ ተሳደበ ምናምን የምትላቸውን ነገሮች በሙሉ ሰምቻለሁ። እኔና ዘመዴ የተጣላ ነው። እርሱ ጎንደር ተቃጠለች ሲል እኔ ጎንደር ነበርኩኝና ዘመዴ አትዋሽ ጎንደር አልተቃጠለችም ስለው እንዴት እንዲህ ይለኛል ብሎ ቂም ያዘብኝ ያኔ ነው ትላለህ። አንተን አሁን አጀንዳ ማድረግ ፈልጌ ማለት መጀመሪያ እኔ ስለ ጎንደር የተናገርኩት አምና ነው። ጎጃም ከመግባቴ በፊት ነው የተናገርኩት። በቴሌግራም ጽፌዋለሁ፣ በመረጃ ቲቪ ተናግሬዋለሁ። መረጃ ቲቪ ላይ ያለውን የተናገርኩት ቆንጽለው ያወጣት ጎንደር ትቃጠላለች ትወድማለች አለን ያሉ እነ ምስጋናው አንዱ ዓለም እነ አበበ በለው እነ ሀብታሙ አያሌው ዘመድኩንን አጣላ ነው አገኘንበት ብለው ከዚያ በኋላ እንደ ሩዋንዳ የዘር ጭፍጨፋ ላይ ያመጣ ነው ብለው ያበዱት አይታችሁታል። አበበ በለው የዘፈነበት ማለት ነው። ከዛ መጥቼ ሙሉውን ሳሰማ ያልኩት ምንድን ነው? እደግመዋለሁ። አሁንም ምንድን ነው ያልኩት? አንድ ካልሆናችሁ በአንድነት ከሌለ አታሸንፉም። ጎንደር ትወድማለች፣ ጎንደር ትቃጠላለች። ጎንደርን የሚያድናት አንድነቷ ነው። 2 3 ቦታ 4 ቦታ የተከፋፈላችሁት አንዱኑ እርስ በርሱ የሚለያይ መንግስት ይጠፋል፣ ይወድማል። ይህ የመጽሐፍ ቃል ነው ብዬ ነው የተናገርኩት። አሁንም ጎንደር አንድ ካልሆነ ይወድማል። እርምህን አውጣ። ጎጃም አንድ ካልሆነ ይወድማል፣ ይጠፋል፣ ይቃጠላል። ወሎ አንድ ካልሆነ ይጠፋል። ሸዋ አንድ ካልሆነ ይጠፋል። አማራ እንደ አማራ አንድ ካልሆነ ዘሩ አይገኝም፣ ከምድር ላይ ይጠፋል። አማራን የሚያድነው አንድነቱ ነው። የአማራ አንገቱ አንድ ነው የሚል ትከሰኛለህ። ደግሞ እዚህ መተህ እሱ እዚህ ፖለቲካ ያወራል። አማራ 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 ይላል እና እኔ ፈርሜ እኮ ነው የገባሁት። ጥቅም አለኝ ብዬ እኮ ነው የገባሁት። ጥቅም አለኝ ብዬ እኮ ነው የገባሁት። አማራ ውስጥ ያለው ማንነት ስለማቅ ነው የገባሁት። ሃይማኖቴን ስለሚያድንልኝ። አንተ ስለ ሃይማኖትህ ሃይማኖት የሚባል የምታውቀው በሌላ መልኩ ነው። እኔ ሃይማኖቴን ሳስብ ኦርቶዶክሳዊነቴን ሳስብ አማሮችን አስታውሳለሁ፣ ትግሬዎችን አስታውሳለሁ። እንዴ እኔ ለጥቅሜ ነው አማራ አማራ ምለው። አንተ አማራን እንዴት ይገድሃል? አንተ አይገድህም። እንከባበር እያልኩት ለዚህ ነው። እዛ ደግሞ ያ ዶክተር ፈቃደ ስላሴ የሚባል ነው ወጣ እንደዚህ ተብሎ እማቀው ሰው ዲያቆን ነኝ ምናምን ብሎ ተራፊ ያልኩት ለዛ። ያንተ ሚስት የኔ በጣም ጓደኛዬ
አክሱማዊት ሀጎስ በጣም ጓደኛዬ፣ በጣም ወዳጄ፣ የቅርብ ሰዌ፣ የኢያቄም ሐና መንፈሳዊ ጉዞ ማህበር ተጓዥ። የመጀመሪያ አክሱም ይዣት ሄድኩት። የጎላ ሚካኤል 5ኛ ሰፈር የነበረች ልጅ ማን ዲስቨርጅ እንዳደረጋት ጠይቃት። ዛሬ አንቱ የሚባል የሚከበር መንገድ የሚለቀቅለት ሰው ነው ዲስቨርጅ ያደረጋት፣ ክብረ ንጽህናዋን የወሰደባት ያስለቀሳት። ወለጋ ያደገች ትግሬ፣ እናት አባቴ ሞተዋል እኔ ብቻዬን ስለሆንኩ ነው ብሎ ስንቱ አገልጋይ ስንቱ ዘማሪ እንደተጫወተባት ጠይቃት። ምንም ማድረግ የማልችለው አብሬያት አለቅስ የነበረች ናት። በእግሯም ይሁን በምናምን አሜሪካ ገባች። ከገባች በኋላ የሆነችውን እሷ ነው የምታውቁት። የእኔ ጠላት ነው የሆነችኝ። የተሃድሶ ቀንደኛ ሆና እንግዲህ ፌስቡክ ላይ የነበራችሁ ማርያም አክሱማዊት ሀጎስን ታውቋታላችሁ። አክሱማዊት ሀጎስ ታውቋታላችሁ። እንዴት አድርጋ አፈር ከድሜ የምታበላኝ የነበረች ማለት ነው። ስለ ቀኖና ነው የማነሳው። አሁን ስለ ልጅቷ ምናምን ሳይሆን ስለ ቀኖና ቤተክርስቲያን ነው የማነሳው። ይቺ መከራ ስታይ የኖረች እዚህ ስንት ነፍስ ስታጠፋ የኖረችን ምስኪን እህት ካገባ በኋላ አሁንም ዲያቆን ነኝ አሁንም ቄስ ነኝ ብሎ ማስተማር ትክክል አይደለም ነው ያልኩ። እንደ ሰው ማግባት መብት ነው። እኔ ስለ ቀኖና ቤተክርስቲያን ነው የማወራው። አንተ ያን ይዘህ አንተ ቤተክርስቲያን ውስጥ ያደግክ ልጅ ከቢኒያም ሽታይ ጋር ሆነ እኔን ዘመድኩንን የቤተክርስቲያን ጠላት ለማድረግ ትሞክራለህ። አረግ ካላደረጋችሁ የምታመጡት የለም። እኔ እንደውም እኔ ታች ዲቪዚዮን ወርጄ የምነጋገርበት ምክንያት የለም። ግን ስነ ስርዓት ትይዛላችሁ ነው ያልኩት። ስንቶቻችሁ ናቸው የላካችሁልኝ? ቴዎድሮስ እንደዚህ ጥምቀቱ ሳይደርቅ መጥተው አባቶችን ይናገራሉ፣ ይሳደባሉ። ልክ ነው ቴዲ ያለው የገለጸባቸው የተሳሳታቸው ብዙ ነገሮች አሉ። ይችኛዋ ፓርት ግን ትክክል ናት። ማን ምን አባቱ አገባውና ነው የኔን አባት? እኔ አባቴን እንደፈለግኩ መጀመሪያ ጥምቀቱ ይድረቅ፣ ተረጋጋ፣ ይቀመጥ። እንዴ ሰው እኮ ከውጭ ሲመጣ ቁጭ በል እዚች ጋር ተቀመጥ፣ ይኸውልህ ይሄ ሳሎኑ ነው፣ ይሄ መግቢያ በሩ ነው፣ ይሄ በዚህ በኩል እንደዚህ ነው፣ ይሄ እንደዚህ ነው ተብሎ ይነገራል። እንግዳ መጥቶ እንደ እንግዳ ጠባይ ነው የሚሆነው። እንግዳ ማለት ተጠላ ማለት አይደለም። እንድትለምድ፣ ሰፈሩ እንድትለምድ፣ አየሩንም እንድትለምድ፣ ባህሉን ፖለቲካውን እንድትለምድ፣ ቸርች ፖለቲክሱን እንድትለምድ። አንተ ያገኘው የማታ ትምህርት ነው። እንትን ምንድነው ስሙ? ዲፕሎማ ነው። እና ዲፕሎማ አግኝታል። እኔም እኮ ሄጄ ዲፕሎማ መውሰድ ይችላል። አሁን አንዱ ዓለም ለምን አይሰጥም? የቅድስት ሥላሴዎች ለምን አይሰጡም? በዛ ነው እንዴ? እኔ እኮ ዲፕሎማ አይደለም እኔን የቤተ ክርስቲያን ልጅ ያደረገኝ። ዲፕሎማ የጠቀመኝን ልንገርህ። ዲፕሎማ የጠቀመኝ መምህር የሚል ታፔላ ተለጥፎልኝ ማንም አፉን እንዳይከፍትም እኔም ስናገር በኩራት እንድናገረው እንጂ እኔ ከመንፈሳዊ ኮሌጅ ያገኘሁት ከየኔታ ደጉ አዲስ ኪዳንን ከነተሼ ኤቲክሱን ከነ መምህር አምሳሉ የስብከት ዘዴን ከነ መብራቱና አንዱ ዓለም ፓትሮሎጂን ነው። እዛ እኮ ገብቼ የተማርኩትን አካውንቲንግ የተማርኩትን ምናምን ምን ይሰራልኛል? ምን ይሰራልኛል? እኔ ከአባቶቼ ያገኘሁት ያ እውቀት ነው የተቀበል። መንፈሳዊ ኮሌጅ ለእኔ የመብረቅ መከላከያ ሆነኝ እንጂ ህይወቴ የሚጀምረው ቤተ ክርስቲያን ውስጥ ነው። ከሊቃውንቱ እግር ስር ቁጭ ብዬ ነው ያደግኩት። ከአባቶቼ እግር ስር ቁጭ ብዬ ነው ያደግኩት። እናንተን የሚሸውዳችሁ እኔ እዚህ ማብደው እብደት ነው፣ የምጮሆ ጩኸት ነው፣ እንደ ውሻ የሚያደርገኝ ነው። እናንተን የሚሸውዳችሁ እንትን አትበል፣ እንደዚህ ውስጥ አትግባ። ዘመድኩን ሰብኮ ያውቃል ወይ? አንድ ቀን ቃለ እግዚአብሔር ተናግሮ ያርግ። ከዚህ በላይ ምን አይነት ቃለ እግዚአብሔር ላምጣለን? ቶኑ ተቀየረ እንጂ ቶኑ የውሻ ሆነ እንጂ የተዋረደ ሰው የሚናገረው ሆነ እንጂ ያበደ የተቃጠለ ሰው የሚናገረው ሆነ እንጂ ከኔ በላይ ወንጌል አለ? ከኔ በላይ ፍሬን የሚያስይዛለ? ይሄ የተወደዳችሁ የእግዚአብሔር ቤተሰቦች፣ እግዚአብሔር የሚወዳችሁ እግዚአብሔርን የምትወዱት በእውነት እግዚአብሔር አላልኩም እንጂ አልተሰጠኝም እንጂ እንደዛ ብዬ መቀፈል አልተሰጠኝም እንጂ ጥፋ ከዚህ ባይሆንኩ እንጂ ሜካፕ እየተቀባው ፂሜን እየተቆረጥኩ ሱፌን እያደረግኩ መታየት ያለባቸውን ወርቆች መታየት ያለባቸውን ነገሮች እያደረግኩ
ምርጥ መኪና ጀርባ ፎቶዬን አድርጌ ቁልፌን ይዤ የተረኩ ስንት ነው የምትከፍሉኝ? እንደዚህ አይነት ገቢ ያስገባላችኋለሁ እያልኩ እንትን እያልኩ መኖር አቅቶ የመሰለ አላፊ ነው፣ ጠፊ ነው። የኖርኩት እኔ ከባህታውያን ጋር የኖርኩት እኔ ከመናንያን ጋር የኖርኩት እኔ ከአባቶቼ ጋር የኖርኩት በህይወት ነው የማውቀው። እኔ የሰንበት ተማሪ አይደለሁም። እኔ ሰንበት ትምህርት ቤት በዝማሬ ማናናቂያ አይደለም። እኔ የሰንበት ትምህርት ቤት ወይም ጥቅስ ያመጣኝ ወይ የሰርክ ጉባኤ ያመጣኝ ሰው አይደለሁም። ላይፍ ህይወት ያመጣኝ። ስለዚህ ያመኛል። ስነ ስርዓት ያዝ ነው ያልኩት። እኩል እንድትናገርብኝ አልፈልግም። እኔ ብፁዓን አባቶቼን እናገራለሁ። አብዛኞቹ ጓደኞቼ ናቸው፣ አብዛኞቹ አባቶቼ ናቸው። አባትን ደግሞ እንደፈለኩ እናገራለሁ። በቃ አለቀ። መግቢያ ሲኦል ነው። ፈርም ያለው ይህን በመናገሬ ይህ ትክክል አይደለም በማለቴ ኖ አንተ መግቢያ ነው ካለ በቃ ለመቃጠል ወስኛለሁ። ወላዲት አምላክ በምልጃዋ የልቤን መሻት አይታ ብላ በምልጃዋ ታድነኛለች ብዬ እመኛለሁ፣ አስባለሁ እንጂ ስራዬን እንደማያስገባኝ እንኳን ገነት በዛ አካባቢ እንደማያሳልፈኝ አውቀዋለሁ። ግን አባቶቼም ይሄንንም ብዬ አያዝኑብኝም። ኢንቴንሽኑን ያውቁታል። አብሬያቸው ኖሬያለሁ። በሚሊየን የሚቆጠር ገንዘብ ተንበርክኬ ጸሎት ተንበርክኬ አቡነ ዘበሰማያት እንጂ ከኪሳቸው አልወሰድኩም። ከምድራዊ ምጽዋት አልወሰድኩም። እየተከባበርን መስደቡን እንድትቀጥሉ ግን ደግሞ ልኩን እንድታውቁ አቅም ማወቅ ጥሩ ነው። እንከባበር እንጂ የስነ ስርዓት እንያዝ። እንዲህ አይባልም እንዲህ አይደረግም ስል ነገሩን ወደ ሌላ መውሰድ ከዛ እንደዚህ ማድረግ ትክክል አለ። እኔ እሱ እንደዚህ እያደረገ የተሳደበ እሱ እንደዚህ እንዳያደረገ ቢኒያም ሽታዬ ያልከኝን ረስተኸው ነው እንዴ? ይዤ ማምሮጥ ቢሆን ኖሮ እኮ አንተ ጉድ ሰርታይ ነበር። ቲክቶከር ቢሆን ፌስቡከር ቢሆን የሰማሁትን ሁላ አንጦልጡዬ እጄ እወቁ ብዬ ብጽፍ እኮ ጉድ ሰርታይ ነበር። ሄሎ አለ ዱባይ ሆኑ። አቤት ዘመዴ በአስቸኳይ ለጥፎ አለ። ያው በሕያው እግዚአብሔር ፊት ነው የምነግራቸው። ምንድነው የምለጥፈው አልኩት። ብርሃኑ ነጋ ተገደለ ዱባይ እያለ እንግዲህ እንትን እያለ ማለት ብርሃኑ ነጋን ገደሉት። አሁን እነማ መንግስት አገልጋይ ወንድሞቼ ናቸው የነገሩኝ። ቶሎ ዘመዴ ይለጥፈው ተብሏል አለ። እንዴ እኔ የሰው ሞት የምለጥፍ እንዴት ቢንቀኝ ነው ይህ ሰው? ኧረ እባክህ ምናምን ብዬ ነገርኩት። ግድ የለም ምናምን አለ። በቃ እመነኝ አሁን ይገላገሉታል። እንግዲህ ያ ስንት ዓመት አልፎታል ይህ ሰውዬ። እንደው እሺ አልኩት እና ደወልኩኝ። እዛው ኢዜማ ቢሮ ያሉ ሰዎች አሉ፣ መንግስት ቢሮ ያሉ ሰዎች አሉ፣ ፋኖ ቢሮ ያሉ ሰዎች አሉ፣ ቤተ ክህነት ያሉ ሰዎች አሉ፣ ፓስተሮቹ ጋር ያሉ በየቦታው መቼም ወፎቼን ታዋቸዋላችሁ። ደወልኩኝ። ሄሎ አቤት፣ እንደዚህ ሰምቼ ነበር። አረ አሁን በቅርብ እንደዚህ ነበርን፣ አብረን ነበርን። በእውነት አዎ፣ እዚህ ጊዮን ሆቴል ነበርን፣ እንደዚህ ነበር። አይ አሁን ከተለያያችሁ በኋላ ገለውት ከሆነ መተውት ከሆነ አረ በፍጹም እስቲ ቆይ አለና በአንዱ ስልክ አድርገው ሄሎ አቤት እንደዚህ እኔ በሰላም ገብተሃል ምናምን ይለዋል ማለት ነው። አዎ ገብቻለሁ ምናምን ኦኬ በቃ ምናምን እኔ ሰማሁት ዘጋሁት ማለት ነው። ያው በሕያው እግዚአብሔር ፊት ነው የምነግራችሁ፣ በእመቤታችን ፊት ነው የምነግራችሁ። ጠልፈ መጣል ያልቻልከውን ዘመድኩን ይሄን ያህል ዓመት አገልግዬ በቴሌግራም ጽፌ በፌስቡክ ጽፌ ዘመዴ ይሄን ያለው ውሸቱን ነው የተባለ የሌለው አረጋግጬ ለክቼ ነው። እኔ ብርሃኑ መሞት ጮብ የሚያስረግጠኝ ሰው ነኝ እንዴ? ብርሃኑን በሐሳቡ በአስተሳሰቡ በሚሰራው ስራ አቃውሟለሁ እንጂ ልጆች አሉት፣ ሚስት አለው። እኔ ይሙት እላለሁ እንዴ? እንደዚህ ምን አይነት ወራዳነት ነው? ከዛ ደግሞ መጣ እኔ በታሰርኩ ጊዜ ገንዘብ ቀሲስ ሳሙኤልና ዘመድኩን ገንዘብ በስሜ ሊለምኑ ብለው አይሆንም ስላልኳቸው በዛ ቂም ይዘውብኝ ነው። ይህ ውርደት ነው በእውነት
ለእኔ አይደለም ለቀሲስ እንድናገር ያደረገኝም ለቀሲስ ሳሙኤል ጓደኛዬ ስለሆነ አባቴ ወንድሜ ስለሆነ አይደለም። እኔ አንተ ስትታሰር ፓስተር ሆነ ለእውነት ቆሟል ብዬ መስክሩ እናንተ። ለቢኒያም ሽታዬ እንደኔ ይጮኻል በመረጃ ቲቪ ፎቶውን አድርጌ ለ5-10 ደቂቃ እውነት ስለተናገረ እውነት ስለመሰከረ ፍቱት ብዬ እንደኔ እንትን ያልኩት አለ እንደኔ እንትን ያለው አለ የለም። እንደኔ እንደዛ ያደረገልህ የለም። ያንን ማደርገው እንድትወደኝ ቅቤ እንድታጠጣኝ እንድታሞግሰኝ አይደለም። የህሊና እረፍት አገኛለሁ፣ የህሊና እርካታ አገኛለሁ። ያን በማድረጌ ሚሊዮኖች ሰምተው ራሱ ስርዓቱ ሰምቶ እንደው ዋሽቼ የሚሆን ቀጥፌ የሚሆን ጨማምሬ የሚሆን ፍቱት ስል የነበርኩ ስለ ገንዘብ የመጣው ቀሲስ ሳሙኤል ነው። ቀሲስ ሳሙኤል ከልጆቹ ጉሮሮ ነጥቆ እሱ አይናገረውም፣ እኔ እናገረዋለሁ። መሪጌታ ያሬድ ተናገር፣ መሪጌታ ያሬድ ያውቃል። እነ ሱራፌል ቀሲስ ያውቃሉ፣ እነ ሉል ሰገድ ያውቃሉ። ከራሱ ጉሮሮ ነጥቆ ቀሲስ ሳሙኤል ምንም የሌለው ሰው ነው። ቀሲስ ሳሙኤል ግዛው የሱ ወደፊት ነው የሚገለጥላችሁ የሰጠ ሰው ነው። ከዛ እኔን መጥቶ ምን አለኝ ዘመድ አቤት ለቢኒያም ሽታዬ እንደው ምናምን እኔ እንግዲህ እንደማለምን ታውቃላችሁ፣ ለከሌ ስጡት እንደማል ታውቃላችሁ። የባሰ ነገር ካልመጣ በስተቀር ማለት እዛ ያንን አመጣ። ለሚስቱ እንትን ብንላት ዘመዴ ተቸግራለች አለን። ኧረ እኔ ሳሚ እዚህ አላስተዋውቅም። ነገር ግን እዛ ሐሙስ ስንገባ ባንክ ቡኳን ታምጣና ባንክ ቡኳን ለጥፈን እናገራለሁ። እኔ ይሄ ነገር ባይለመድ አልኩት። እሺ አለና ባለቤቱ ጋር ደወለ። በህይወት አለች ትናገር፣ በእግዚአብሔር ፊት አመልኳለሁ በምትለው ጌታ ፊት ትናገር። ከዛ እሱ እስር ቤት ነው ያለችው። ነገራት ሳሚ። ሲነግራት ቀሲስዬ ይፍቱኝ ባርኩኝ አላደርገውም አለች። አላደርገውም እግዚአብሔር አለልን እንደዚህም እንትን የምንለው አይደለም አላደርገውም አለች። ይኸው ቀሲስ ነው እንግዲህ ጠይቁት ቀሲስ ሳሙኤል። ኧረ እባክሽ በፍጹም አላደርገውም። ከዛ ተፈታ መጣ። ይሄን ሰማ እሱ አበደ አበደ። እኔ እኮ መኪናዬን ሽጬ እንደዚህ ብዬ ስቱዲዮ ገንብቼ ካሜራ እንደዚህ ብዬ እንደዚህ መከራ መጥቶብኝ በመቅረቱ ያብር ሾክ ዳረግ የሆነው ይሄ ነው። በቃ እንዴት ገልብጠህ መጥተህ ይህንን አደረግ? እግዚአብሔር ይፍረድ። ይኸው እመቤታችን አለች የምመካባት፣ እሷ ትፍረድ። አንተ እንደኔ የምታምንባት ከሆነ እኔ እናቴ ናት ያሳደገች ናት አውቃለሁ። ዙሪያ አሁን አቡነ ጴጥሮስ አቡነ ጴጥሮስ አቡነ ጴጥሮስ አቡነ ጴጥሮስ ትላለህ። አቡነ ጴጥሮስ እኮ ቤተክርስቲያኒቷን ያደሙ ያቆሰሉ አብይ አህመድን የገነቡ አብይ አህመድን ጡጦ ወተት እያጠቡ ዘንዶ ያደረጉ እኮ ናቸው አቡነ ጴጥሮስ የምትላቸው። በመንፈስም የምትገናኙት ከእሳቸው ጋር በጸሎት ስርዓት ብትል አይናቸውን ጨፍነው የሚቀርቡ ስለሆኑ ነው። ይኸው እነግርሃለሁ፣ ሊቀ ጳጳስ አይደሉ? እነግርሃለሁ፣ የነገርኳቸውን ነው የምነግርህ። ይኸው አሉ ቤተክርስቲያኒቷን ያደሙ ቤተክርስቲያኒቷን ያቆሰሉ ዛሬ ላለው እልቂት ተጠያቂ የሚሆኑ አቡነ ጴጥሮስ ናቸው። አቡነ ጴጥሮስ እግዚአብሔር በምድር የከፈላቸው አስሮ አዋርዶ በእርግጫ በካልቾ ብሎ አንገት አስደፍቶ ነው የመለሰው። እናገራለሁ። አስቀድሞ ከነበጋሻው ጋር አስቀድሞ ከነማጋ ቤተክርስቲያንን ያቆሰሉ ለምንፍቅናው የቀረበ አቋም ያላቸው ናቸው አቡነ ጴጥሮስ ማለት። መናፍቅ መናፍቅ የሚያጫውታቸው ተንበርክከው እንደ ጴንጤ ውኡ ሲሉብን የከረሙ። እኔ እኮ ኢንጂነር ግሩም እሳቸውን አገናኝተውን እባካቸው አቁሙት የዛ እንትኑ ጊዜ እኔ አገናኝ ሳለው አባታችን አሉ አገኛቸው ማን ነው ዘመድኩን ነው እባካቸው አቁሙት መንግስትን አትበጥብጡት እንስራበት እኛ ምናምን ያሉኝ እኮ ሰው ናቸው። የመንግስት ጠበቃ የአብይ አህመድ ጠበቃ አብይ አህመድ አሻጋሪ ነው ያሉ ዛሬ መጥተው ተቃዋሚ ልጫወት ቢሉ አቡነ ጴጥሮስ አልሰማቸውም፣ አልቀበላቸውም፣ አላምንባቸውም። በደህና ጊዜማ ሁሉም ጻድቅ ነው። ሲቸግርና ቤተክርስቲያን ሲቸግርናት እንዴ ብሎ ነገር የለም። አቡነ ጴጥሮስ እንዲህ ብለው አቡነ ብለው ቀሲስ አንዱ ዓለምን ተመልከተው እንዴት ከብልጽግና ጋር እንዴት እንደሚሰራ ኔትወርኩን አውቀዋለሁ። ድብን ያሉ
የጴንጤን መንፈስ የሚዘሩብንን ሰዎች አንተ አምጥተህ በዛ በፓስተርነት ዘመን ለመንፈስ ቅርብ የሆኑትን ሰዎች እኛ ከጀርባችን እሳቸዋለሁ ምናምን አሉ። በቤተ ክርስቲያን ጉዳይ አሁን አቡነ ጴጥሮስ ወጥተው ሲናገሩ እኔ ወደ ላይ ነው የሚያስመልሰኝ። ቋቅ ነው የምለው፣ ነው የምለው። ሰዎች ሲሰሟቸው አባታችን ምናምን ሲሉ ቋቅ ነው የሚለኝ። አቡነ ጴጥሮስ መደበቅ ነው ያለባቸው። አቡነ ጴጥሮስ መሸሸግ ነው ያለባቸው። አቡነ ጴጥሮስ አሁን ወጥተው ጀግና ይጫወቱ። ቢኒያም በቀደም ዕለት ሲከሳ ይቸዋለሁ። እንዴት አቡነ ሉቃስ ገቡ ብሎ። አቡነ ሉቃስ ጀግና፣ አቡነ ሉቃስ የተገፉ፣ አቡነ ሉቃስ የዘመኑ ሰማዕት፣ አቡነ ሉቃስ አብይ አህመድ 6 ዓመት የፈረደባቸው ሕፃናትን አትግደል፣ ሕፃናትን አትረድ፣ ወንድ ከሆንክ ግጠም ብለው የተናገሩ ወጥተው ነው። አሜሪካ አይደለም አፍንጫው ስር 4 ኪሎ አፍንጫው ስር አዲስ አበባ የተናገሩ ጀግና ሰማዕት ናቸው። አቡነ ጴጥሮስና አቡነ ሉቃስን በቤተ ክርስቲያን ጉዳይ እኩል ማስቀመጥ ነውር ነው። አቡነ ጴጥሮስ ግንቦት 7ን ብለው የካዱ ከግንቦት 7 ጋር ዘልቀው የገቡ የአብይ አቃጣሪ የአብይ ምንጣፍ ጎታች ሆነው የኖሩ ቤተ ክርስቲያንን ያስቀጠቀጡ፣ ቤተ ክርስቲያንን ያስወጉ፣ ቤተ ክርስቲያንን ያዋረዱ ናቸው። ነገርኩ። ቆርጠ ላክላቸው። በኃይል ነው የምናገረው፣ በስልጣን ነው የምናገረው። አበዛሁት እንዴ? አበዛሁት ወይ? ቀነስ ስላርገው ንገሩኝ እስቲ። አቡነ ሉቃስና አቡነ ጴጥሮስ ይወዳደራሉ እንዴ? አቡነ ጴጥሮስ የሸጡን እኮ ናቸው፣ የካዱን ናቸው እኮ። ሳላውቅ እየተሳደብኩ ነው እንዴ? እየተሳደብኩ ነው። እኔ እኮ ሲያመኝ ጤና የለኝም፣ በእውነት ሲያመኝ ጤና የለኝም። ዛሬ አቡነ ጴጥሮስን ለማምጣት ከዚህ የሚደረገው ወደፊት ለማምጣት የሚደረገው ግንቦት 7ቶች በዚህ ጋር ምኖች በዚህ ጋር ምናምን በዚህ ጋር ይሄ ክንፉን ተሰብሮ የተመታውላ የአብይ አቃጣሪውላ አሁን ኢሳ ምናምን የሚባለው የኢሳ ትራፊ አሁን ለመለመን ተዘጋጅቷል እና አቡነ ጴጥሮስን ይዞ በዚህ በኩል ምናምን ክንፍን የተሰበርክ እግዚአብሔር ያዋረዳችሁ የኢትዮጵያ አምላክ አንገታችሁን ያስደፋችሁ ወርቅ ኢትዮጵያን አይታችሁ ለምለም ኢትዮጵያን አይታችሁ እንዳትበሉ ያደረጋችሁ እግዚአብሔር እንዳትበሏት ያደረጋችሁ በሩቅ እኔ በጥፋቴ ነው እኔ በምላሴ ነው። እናንተ ግን አቃጥራችሁ ሄዳችሁ ስርዓቱን ተክላችሁ ሚሊዮን ትግሬ የጨረሰ ሚሊዮን አማራ እየጨረሰ ያለ ሀገሪቷን ወደ መቀመቃት እየከተተ ያለ እነ ደረጄ እነ መሳይ መኮንን እነ አበበ በለው እነ አበበ ገላው እናንተ አቃጣሪዎች እናንተ ተገርዳችሁ ህዝቡን ያስገረዳችሁ እናንተ ሆዳሞች ደግሞ ዛሬ መታችሁ ከኔ እኩል የአብይ ተቃዋሚ ነኝ ትላላችሁ። ከኔ እኩል አትደርስብኝም። እየነገርኩ ነው። አትደርስብኝም። ይህን በደንብ መደማመጥ መቻል አለብን። ስለዚህ ቢኒያም የፈለግከው ከዘመድኩን ጋር ተጣላ ብለህ ይኸው ተጣላኝ ተናገረኝ ምናምን ብለህ የሆነ ምክንያት አዘጋጅተሃል። ከዛ የሆነ ምናምን ከኔ ጋር ተጣልተህ ገንዘብ መስራት ከፈለግ ከኔ ጋር ተጣልተህ አንጀት መብላት ከፈለግ መብትህ ነው። እኔ እንጀራ ልሁን እንጂ እኔ ዳቦ ልሁን እንጂ መብትህ ነው። ስለዚህ የፈለግከው ነገር ነበረ። ያን የፈለግከውን ነገር ደግሞ እንዲና እንዲያ ነው ብሎ እንትን ማለት ጥሩ አይደለም። እኔ እየነገርኩ ነው። አጠገብ ያሉ ሰዎች ስለማይነግሩ ነው። አጠገብ ያሉ ሰዎች እንትን ስለማይሉ ነው ማለት ነው። ስለዚህ እዛ ያላችሁት ሰዎች
እንትን የምትሉትን ነገር ታቆማላችሁ ማለት ነው። አንደኛው ይሄ ነው። ወደ ብዙ ነገር እንዳንገባ ደግሜም ማሰሪያ የምነግርህ አንተ አክት በቤተክርስቲያን ልጅነት እኩል ነን። አሁን በአባታችን ቤት እኩል ነን። አሁን እኩል ነን፣ ግን ላሳይህ ይገባል እና ደግሞ ሌሎችም ሊያሳዩ ይገባል። ስማቸው እዛ ኢንተርኔት ላይ እንትኑ ላይ የሰበሰበ በቀደማውን እኔ እባክህ ግባና አዳምጣቸው ዘመድኩ ብዬ ገብቼ ነበር። አንዲት ሴት እንትን አክት ታደርጋለች። እዚህ ተኝታችኋል እንዴ? ኮፒ ሊንክ ሼር አድርጉ። ምን አባታችሁ ፈልጋችሁ ነው? አክት ታደርጋለች ልክ እንደ እንትን ማለት ነው። ከዛ እነዚህን ሴቶች እያየህ እነዚህ ምናምን እያየህ እንትን ባትል ጥሩ ነው። እንግዲህ ሌላ ደግሞ ተንኮስ የሚያደርግ ነገር እነግርሃለሁ። ፋንቱ ወልዴ ከቢኒያም ኋላ ሆነሽ እባክሽ ልጁን አታስቀጥቅጭው፣ አታሳስችው። እባክሽ ልለምንሽ ይሄው ነው። እና ዘመድኩን የተናገረው እንደዚህ ያለው ውሸት ነው። ሄኖክ ኃይሌን እንደዚህ ያለው ውሸት ነው። ምንትስዬ ያለው ውሸት ነው። ሄኖክ ኃይሌ ነው ጥብቅና የቀጠረ ፋንቱን ያላት እንደዚህ ነው። ፋንቱና ጥብቅና የቀጠረች አፍ አላቸው፣ አንደበት አላቸው። ወጥተው ይናገሩ። ከአንተ ጋር የሚያነጋግረኝ ነገር የለም። እዚህም የሚያስገባን አይደለም። ግን እረፊ አላችሁ። በጣም ጥቂት ፍርፋሪ የሰጣችሁ ልጁን የኡጋንዳ ስደት ከባድ ነው። በዛ ጭንቀት ላይ በዛ እንትን ላይ ሌላ እንትን ላይ እንግዲህ ለአንድ ሳምንት የሚሆን የቤት ስራ ሰጥቻለሁ። ለአንድ ሳምንት እንጀራ የሚሆን ሰጥቻለሁ። ይሄን እየቆጠብክ ተጠቀም። ይሄን እየቆጠብክ እንትን በል። ከዚህ በተረፈ ጨምርልኝ ካልክ ጨምርልሃለሁ። አሁን ሰደበኝ ምናምን የለውም። ይሄ ስድብ አይደለም። ስነ ስርዓት ያዝ። ቁጭ ብለህ ተማር። አንተ ፍየል ከመድረሷ ቅጠል መበጠሷ አትሁን። የበሩን መግቢያ ወቅ፣ የመውጫውንም ወቅ። ያንተ ኢየሱስ ስትሰብከው የኖርከውና የእኛ ኢየሱስ አንድ አይደሉም። አሁን የምታውቃት እመቤታችንና እዛ የምታውቃት እመቤታችን አንድ አይደሉም። እዛ እያለ የምትሰድባት እሷ እኮ ሴት ናት የምትላ፣ እዚህ ያለችው ደግሞ በብዙ ፍቅር፣ በብዙ እንባ፣ በብዙ ህይወት የምትገኝ እናት ናት። እዛ አንተ የምታውቃቸው ሚካኤል፣ ቅዱስ ገብርኤል፣ ቅዱስ ሚካኤል እዚህ ያሉት አንድ አይደሉም። ስም ምናምኑን ታውቀዋለህ፣ ህይወቱን ግን አታውቀውም። ስለዚህ አንተ ጃስ እያሉ ወደፊት እያወጡ እዛ መስበክ ስለቻልክ እዚህ መስበክ አትችልም። እዛ መስበክ የሚችል ሰው እዚህ ይሰብካል የሚባልበት ምክንያት የለም። መንገድ አለው። መንገዱን ተከትለ መጥተህ በዛ መንገድ መሰረት እናዳምጥህ ምን ልንልህ እችላለሁ። ለንጽጽር ከመጣህ ግን እኔ ባለመብት ነኝ። እየነገርኩ ነው። የቤቱን ስርዓት፣ የቤቱን ህይወት፣ የቤቱን መንገድ እያጫወትኩ እየነገርኩ ነው። ትሰማለህ? ቁጭ ብለህ ትሄዳለህ። የበሰበሰ ዝናብ አይፈራም ብያለሁ። አንዳንድ ደግሞ ሰዎች የምትናገሩ አሉ። ዘመድኩን ምን አለ ቢኒያም፣ ዘመድኩንም ባቀው ኖሮ አልመጣም ነበር አለ። እኔን ማውቀኝ ህይወቴን አውቀን የመጣኸው እኔን ማውቀኝ ማን እንደሆንኩ አውቀኝ የመጣኸው። ያን ፓስተሩን ጓደኛ አረሳው እንዴ? ያንን ሁላ ምስጢር ያንን ሁላ መረጃ ስትሰጡኝ የነበረው አውቀኸኝ፣ ታማኝ መሆኔን አውቀህ አገር ቤት አይደለ ያለ ያ ፓስተር ያ ልጅ አማራ ሆኖ ሌላ መስሏቸው ሰብስቧቸው የሚነግሯቸውን በጋራ አይደል የነገረን? አንተ አይደል ያገናኘህ? ተው እንጂ ቢኒ ተው እንጂ። እኔማ የሚስጥር ገንቦ እኮ ነኝ። የሚስጥር ሰንዱቅ እኮ ነኝ። የሚስጥር መዝገብ፣ የሚስጥር ሳጥን እኮ ነኝ። ተው እዛ ያሉትን ምስኪን ሴቶች እየተከተልክ እንትን አትበል። አንተ ጋር ያሉት እኮ ትላላቅ ሰዎች፣ የሚያከብሩኝ ሰዎች፣ በጣም ትላልቅ ሰዎች እኮ ናቸው። ቢያንስ ተስፋዬን ጠይቀው። ተስፋዬ ጅፋርን ዘመድኩን ማን ነው ብለው ጠይቀው። ሌላውን ተው፣ እብደቴን ምናምን ተውና ተስፋዬን ጠይቀው። ተስፍሽ የወንዱ ልጄ የክርስትና አባት እኮ ነው። የበኩር ልጄ የክርስትና አባት እኮ ነው። አትሌት ተስፋዬ ቶላ፣ አትሌት ተስፋዬ ጅፋር። እኔ የተስፋዬ ቶላ ሚዜ እኮ ነኝ። እኔ እኮ እነ ሚሊዮን ወልዴን የዳርኩ ሰው ነኝ። እና አሰፋ መዝገቡን የዳርኩ ሰው ነኝ። ድል ባለ ሱፍ አስወልቄ ነጭ አስለብሼ ኬክ መቁረስ ኢንተርናሽናል አትሌቶችን ዳቦ አስቆርሼ
አንዱ ዓለም ዳግማይን ጠይቀው፣ ቀሲስ ደጀኔን ጠይቃቸው፣ መምህር መድቤ ተው እንጂ ተው፣ እንትን አትበል ተው። እና እንከባበር። ይህን ማለቱ ምንም ጥቅም ስለሌለው ነው። እንዴት እንደሚያደርጋችሁ ነው ግራ የገባኝ። እኔና ሄኖክ ኃይሌ አንነጻጸርም። ሄኖክ ኃይሌ ያደገበትን ቤተ ክርስቲያን እኔ ነኝ እግዚአብሔር በሰጠኝ ጸጋ ይኸው ብዬ ለምኝ ያስገባሁት ማለት ነው። አታነጻጽረ እኔና ሄኖክን። እኔና ሄኖክም ደግሞ የግል ጸብ የለንም። የአላፋት ጉባኤ ላይ ቀጥሎ ባለው ይሄድበታል። ስለዚህ የኦንላይን ላይ ቲክቶከሮች እመጣባቸዋለሁ፣ አንድ በአንድ ከመጣባቸዋለሁ። ባለፈው እነዛ ቲክቶከሮች ተሰርቶ ያለቀ ቤተ ክርስቲያን ለምነውበታለ፣ ጉሮሯን እቅ ያስመለስኩት አሁንም አስመልሰዋለሁ። አርቲስቶች የመጣሽ እንኳን መጣችሁ። አትሰብኪኝም፣ አንቺ አትሰብኪኝም። ተሰበኪ ቁጭ በይና፣ ቁረቢ ቁጭ በይና። ይሄ የሀገር ፍቅር ቲያትር አይደለም። ይሄ የብሔራዊ ቲያትር አይደለም። ይሄ ናይት ክለብ አይደለም። በነጭ ቀሚስ ተሸፍኖ በቡቶክስና በዚህ በሜካፕ ተወልውሎ ቆንጅየዋ አርቲስት መጣች ማለት እዚሁ አርቲስት መጣች ተብለኝ እኔ አንቺ ይሄ የዝሙት ማስታወቂያ አይደለም። ይሄ የመልክ መሸጫ ቦታ አይደለም። ቤተ ክርስቲያን ጎስቋላ አባቶች፣ ቤተ ክርስቲያን ጎስቋላ እናቶች፣ በመንፈስ የከበሩ የሚያበሩ ህይወታቸው የሚያበራ አባቶችና እናቶቻችን እህትና ወንድሞቻችን ያቆዩት እንጂ በቡቶክስና በዚህ በፋሽን ልብስ ምናምን ማንም አይደለሽ። ቁጭ ብለሽ ተማሪ። እነ ያሬድ ያያ ስለ አርሴናል በጮሁበት ምናምን እዚህ መጥተው እንትን የሚያስተምሩበት አይደለም። ትውልዱን የማደንበሽ፣ ትውልዱን የማምከን፣ ትውልዱ አርአያ ያለው ምሳሌ ያለው እንዲያጣ ለማድረግ ከዛ ፊልም ስትሰሪ ሲጋራ ታጨሻለሽ። እቺ እኮ እኛ ጋር መታ እንደዚህ ያደረገች ነበር፣ እንደዚህ ያደረገ ነበር። ከዛ ዛሬ በተክሊል ታገቢያለሽ፣ እንደዚህ ምናምን እግዚአብሔር ሰጥቶ ምናምን በሳምንቱ ትፈቻለሽ። ከዛ ደግሞ ምናምን መልክሽን እያሳመርሽ እንደ ስስት እየተለዋወጥሽ ዝሙትን አግብቶ መፍታትን ለታዳጊዎች ለህፃናት የምታለማምዱ አርቲስቶች ተቆጠቡ። ስራችሁን በዛው ስሩ። አስቀድሽ ቁጭ ብለሽ ንስሐ ግቢ። እዛ ቁጭ ብለሽ አይ እዚህ አልተመቸንም ካላችሁ ሞልቷል መንገድ፣ ሂዱ። ለዚህ የተመቸ ቦታ አለ። ፕሮቴስታንቱ ቦታ የተመቸ ነው። እንደፈለግሽ ሁኚ የሚልሽ እዚህ ስርዓት አለ። እናንተ መጣችሁ፣ እናንተ ቀራችሁ። ቤተ ክርስቲያኒቷ የሚጎልባት ነገር የለም። ስርዓቷ ግን ይከበር። ስርዓቷ ይከበር። እኚህ ማን ነው ጋይ ሰለሞን የሚባሉት ሰውዬ ፂማሙ፣ ይሄ እንትና መኪና ሊገዛላቸው ምንትስ የሚባሉት ሰው ፕሮቴስታንት የነበሩ ሰው ቤተክርስቲያኒቷን የማያውቁ ሰው ከመጡ 2 ዓመት 3 ዓመት የማይሞላቸውን ሰው ከነፂሙ አምጥታችሁ ድራማ ተሰሩታላችሁ። ቤተክርስቲያን ወደ ምረት ላይ ቆሞ ምናምን ይላል። ከዛ ወርዶ ደግሞ ያ ትልቅ ሰው ያ በመቁረቢያው ሰዓት መቋሚያ ይዞ እየሰፈር እንትን የሚያስጠርቅ ሰውዬ ጨርቁን ጥሎ ኒጡ ይላል። ምን አይነት አርአያ ነው? ምን አይነት ምሳሌ ነው የምትሆኑት? ከዛ ኦርቶዶክሶች እንደዚህ ናቸው ይባላል። ተመልከት፣ ኦርቶዶክስ ማለት እኮ ተመልከት ምናምን ይባላል። ይህንን ዘዴ እንሰብረዋለን፣ ይህንን እናደቀዋለን። መዝራት ነው በቃ አለቀ። ትቀጠቅጠዋለህ። ቃላችን አንደበታችን መዶሻ ሆኖ ይቀጠቅጣል። ዛሬ እኮ ያን በመናገሬ ድሬዳዋ ላይ ያረጉ የነበሩት ድምጥ ማጧን የጠፋው የወሰዱትን የበሉትን ወጪውን እጽፋለሁ። አሁን ወጪውን አመጣዋለሁ። የደብሩን አለቃ አመጣዋለሁ። እናንተ ሐዋሳ ያላችሁ ጎንደር ምናምን አምጡት። ይህንን ሌባ ማፊያ ሰርቶ የማይበላ አንዳንዱ እኮ አሁን ቀና ነው እንግዲህ የምትሉኝ። እኔ ያለሁት ጀርመን ነው። ልብስ ርካሽ የሆነበት ምኑ ርካሽ የሆነበት ቦታ ነው። እዛ የሀብታሙ ከግብር ጋር እየተዳረቀ ከገቢዎች ጋር እየተዳረቀ መኖር የማይችለውን ወጥቶ መነገድ ጅቡቲ ሄዶ እቃውን ማስለቀቅ ያልቻለ መኪኖቹ መንገድ ላይ የሚቃጠሉበት ልጆቹን ማሳደግ ያልቻለ ባለጸጋ ባለባት ሀገር አንድ ቶስቷሳ የሚይዘው መኪና የሚለብሰው ልብስ የሚቀይረው ምንም ስራ የሌለው ቶስቷሳ ቀረጥ ታክስ የሌለበት ግብር የሌለበት ይህ አርአያ ሊሆን አይችልም። ምሳሌ ሊሆን አይችልም።
ቀንተ ነው በለኝ ደግሞ ቀንተ ነው አንተ ቀንተ ነው እንዴ? በሌባ ይቀናል እንዴ? በዘራ ቢቀና በሌባ በዘራፊ ይቀናል እንዴ? በማጅራት መቺ ይቀናል እንዴ? ቢቀና ሰው ከቀና ይቀር በኃይሌ ነው መቅናት። ሰው ከቀና ይቀር በደራርቱ ነው መቅናት። ሰው ከቀና ይቀር በቀነኒሳ ነው መቅናት። እያየናቸው ገንዘብ ያመጡ እነ መሰረት ደፋር ላባቸውን ጠፍ አድርገው ያመጡ ዓለም የሚመሰክርላቸው ሰርቀው ሳይሆን ዋሽተው ሳይሆን ቀጥፈው ሳይሆን ላባቸው አልቆ ነጭ ላባ አንጠፍጥፈው ከቀና ሰው በእነሱ ነው መቅናት። እንዴት ነው እንደነሱ ሩጬ እንደነሱ ታግዬ የማሸንፈው ይባላል? እንዴት በማጅራት መቺ ይቀናል? እንዴት 3 ጥቅስ እየተናገረ ዓለምን እየዞረ የሚገፍ የሌሊት ሰራተኞች ሲመሽ እኮ ነው የሚሰማሩት። ቲክቶከር ማለት የሌሊት ሰራተኛ እኮ ቀን ተኝቶ የሚውል ክትፎን ጥብሱን እየበላ ማለት ነው። ያንኑ አምጥቶ ያሳዩታል። ከድሃ ላይ ነጥቀው ተደብቀው እንኳን አይደለም ሆዳቸው ከበሮ ያከለ ከፓስተሩ ጋር ከምኑ ጋር ተቀምጠው ይሄ የሚፈረሻውን ፈርሻው ያንን ቁርጥ እየቆረጡ አርሶ ያመጣ መሰለ እንዴ? አረብ ሀገር ያለችዋን መዥርጧት ነው። በቤተ ክርስቲያን ስም መዥርጦ ነው። ሌባ ሁላ ቀጣፊ ሁላ አንተ እያማረብህ አንተ እያበብክ አንተ እየወዛ ትሄዳለህ። ያን ገንዘቧን የምትሰጠው እየጫጫች ትሄዳለህ። ገና እርግማን በቤታችሁ ይገባል። ገና ታዩታለች። እርግማን በቤታችሁ ይገባል። መጣላት ከፈለግ ተጣላ ከኔ ጋር ተላተም ከኔ ጋር። ከዛ እኔን ደግሞ በሉኝ ይህን ዘርፈሃል፣ ይህን ሰድበሃል፣ ይህን ወስደሃል፣ ይህን ቀምተሃል፣ ይህን አርገሃል ብለህ እኔን ደግሞ በለኝ። አልከለከልኩም። እኔ ስደበኝ። ውሻ ነው፣ ጨዋሂ ነው፣ ተሳዳቢ ነው፣ ዘራፊ ነው በለኝ። እኔ ለሞጣ የፈቀድኩ ነኝ፣ ለዮናስ ማኛ የፈቀድኩ ነኝ ምናምን። አንድ ሰው መጥቶ ውሻ ሲለኝ አስተካክሎ ብቻ ውሻ ይበለኝ እንጂ ውሻ በለ። እኔ የምጠላው አንተ ውሻ ካለኝ በጣም እናደዳለሁ። እግዚአብሔርን በጣም ነው የምናደደው። እንዴት ሰው በትክክል እንኳን ሰው እንዴት አይሰድብም? አንተ ውሻ በል ብዬ ያን ሰው በትህትና አርሞ እንትን አንተ ኬፍታፍ ሲለኝ እንደሱ አይደለም ለመስደብ እንኳን እንዴት እንደገና ደግሞ አንተ ክፍታፍ በላይ ነው። ትግሬው መጥቶ ይንተባተብብኛል። አንተ ጠንቋሊ፣ አንተ ደፍተራ፣ አንተ ንፍጠኛ፣ አንተ ንፍጣም፣ አንተ ሾርሙ። ትግሬ የሚያውቃቸው ስድቦች የታወቁ ናቸው። የሚያውቀው አንተ ሀድጊ፣ አንተ ከልቢ፣ አንተ ውሻ ይላል። እሱንም ቢሆን እንዲሁ በተስተካከለ አማርኛ ይህ በሚቆረቆረ ስብርብር ባለ ብርጭቆ በሆነ እንትን አትስደበኝ። አንተ ጠንቋሊ ከምትለኝ አንተ ጠንቋይ፣ አንተ ዶፍተራ ከምትለኝ አንተ ደብተራ በለኝ። በቃ እንደዚህ ነው። እኔ አስተካክዬ ነው ስደቡኝ የምለው። ይኸው ሞጣ አላያችሁትም? የሐረርጌ ቆቱ ነው። ቆቱ ማለት ቅማል ነው። ደስ የምንት ነው። እኔ ስደበኝ በቃ እንደፈለግ። እኔ ቆቱ ነኝ፣ እኔ ቆቱ ነኝ ያልኩት ለሞጣ ፈቅጄ፣ በእውነት ለሞጣ ፈቅጄ፣ ለብሪጅስቶን ፈቅጄ። አሁን በቀደም አንዱ በጣም ማቀው ሰው ነው ለሄኖክ ኃይሌ ያግዞ አሁን ሳበዛው ብሎ በጣም ወደው ሰው አንተ ሸርሙጣ እኮ ነህ አላውቅህም እንዴ አለኝ። አላውቅህም እንዴ እዚህ የምትሸረምጥ እኮ ነህ ሲለኝ እንዴ ኧረ በእናትህ የት ነው ደግሞ ሲሸረምጥ ያየኝ አልኩት። ደስ አለው። አሁን አገኘሁት አለና አንተ እዚህ ፒያሳ ምናምን ስትሸረምጥ አላየሁም አለኝ። በቃ እንኳን እንትን አልከኝ አልኩት። የመርካቶውን አላየህም፣ የካሳንቺሱን አላየህም፣ የኤረሩን አላየህም፣ የደቡቡን አላየህም፣ የሐዋሳ የባህር ዳሩን አላየህም፣ የትግራዩን አላየህም። አንተ የምታውቀው ፒያሳን ብቻ ነው። ቀሽም ነህ አልኩት። ቀሽም እኔ ዘማዊ ነኝ፣ የታወቀ እልል የተባለ ዘማዊ ነኝ። አንተ መጠንቀቅ ያለብህ ሚስትህን ብቻ ጠብቅ፣ ልጅህን ብቻ ጠብቅ። እዛ እኔ የምገባበት የምሸረምጥበት ቦታ እንዳታደርግ። እኔ ምህረት እየጠየቅኩ ያለው ነኝ፣ ይቅርታ እየጠየቅኩ ያለው ነኝ። እና ቃለ ይህን ሰው የማይፈልገው መሰደብን፣ ሰው የማይፈልገው ሙግት ይገባል ራሱና ጻድቅ አርቆ እና ዘማዊ ነኝ፣ ሌባ ነኝ፣ ዋሾ ነኝ፣ ቀጣፊ ነኝ። ይህም በማለቴ ምንድን ነው የሚቀርብኝ? ነጋዴዎች ይቀርባቸዋል።
ይህን ሰው የማይቀርቡትም እነሱ የሚፈልጉት ጻድቅ የሚጫወት ነው። አፈር ከድሜ የሚያበላቸው ጻድቅ የሚጫወት ነው። እኔ ደግሞ ገፊ ነኝ፣ ቀፋፊ ነኝ፣ የወንበዴ አለቃ ነኝ ምናምን። ይህንን ይዞ ይመጣል። እስላሙ ቢሰድበኝ እንኳን እሺ፣ ፕሮቴስታንቱ ቢሰድበኝ እንኳን እሺ። የእኛ ሰዎች ወንጌሉን ካለማወቃቸው የተነሳ እኮ እኔ ትል ነኝ ያለው የነቢየ እግዚአብሔር የልብ አምላክ ዳዊት ልጅ ነኝ ትል ነኝ ያለው ማለት ነው። እኔ ዘመዴ አክሊለ ገብርኤል የብርሃናት ዓለም የቅዱስ ጳውሎስ እኔ ከሐዋርያት እንዳንዱ ጭንጋፍ ነኝ ያለ የታላቁ ሐዋርያ ልጅ ነኝ። እኔ ልጅ ነኝ አሁን እኮ ነው የተለመደው። እኔ እንደዚህ ስደበኝ እፈቅድልሃለሁ። ይኸው ሞጣ አለኝ። እንደውም በቀደም እኔ አልሰማውም። ዘመድኩም ማለት እኮ 1000 ፕሮፌሰሮች ተጨምቀው ማለት ነው አለኝ። በቃ ሞጥዬን አሸነፍኩት ማለት ነው። መበሻሸቅ ሲመጣ ደግሞ ታውቃላችሁ እንዴት እንደማስነቅል የሐረር ልጅነት ላይ አራድነት ሲጨመር እዩት። አለቅ ህይወቱን መኖር ነው ያለብን። አሁን እንደኔ እከሌ ስበክ አልልም። አሁን ቀሲስ ሳሙኤል እንደኔ መሆን አይችልም። ሱራፌል እንደኔ መሆን አይችልም። እነ እንትና እንደኔ መሆን አይችሉም። እኔ ግን እችላለሁ። በቃ እኔ በራሴ የራሴን መንገድ በራሴ የራሴን እንትን ፈጥሬ ተገልጫለሁ። እኔን መሆን ግን ሌላው አይችልም። እኔ ሲኦልም የሚያስገባ ከሆነ ፈርም ያለው በፈቃደኝነት እኔ ጌታዬ ፊት ቆሜ አምላኬ እንዲህ አድርጌ ያልነበረ አምላኬ እንዲህ ለፍቻ አልነበረ እንዲህ ዝም አልከኝ፣ እኔ ሲኦል ይገባኛል አልልም። በቃ ይሄ የምናገረው የምሰራው የማደርገው ነገር ለሲኦል የሚዳርግ ከሆነ እጄን ሰጥቻለሁ። በእናንተ ፊት ቃል ገብቻለሁ። በእናንተ ፊት የማደርገው ነገር ድሃ ተበደለ ፍርድ ተጓደለ ብዬ የማደርገው ነገር ለሲኦል የሚዳርገኝ ከሆነ ያርገው። ልቃጠል በሳት ዲያብሎስ ይቀጥቅጠኝ። ይሁን ጊዜ ይመጣል፣ ዘመን ይመጣል፣ ቁጭ ብለን የምንነጋገርበት የምንመዘንበት ዘመን ይመጣል፣ ሰዓት ይመጣል። እኔ የነገርኳችሁ እውነት ዘግይቶም ቢሆን ያልደረሰውን ንገሩኝ። እኔ የነገርኳችሁ እውነት ተንቀራፎም ቢሆን ያልደረሰውን ንገሩኝ። በአንድም በሌላም የምታለቅስ ትበዛላል። ዛሬ ደግሞ ዲቪን እንትና ከለከለ ብሎ ጸጉርን ልትነጭ ነው። ገና ምን አይተህ እግዚአብሔር የሌለ ተስፋ የሌለ ሃይማኖት የሌለ ህዝብ፣ ዲቪን አሜሪካንን ተስፋ አድርገህ የምትኖር ህዝብ ገና ምን አይተህ የግድን ትሰማኛለህ። እኔ አሁን ናልኝ ብዬ አይደለም። አብዮት ጠባቂ ላኩበታለ እንደ የለም። ሰዎች እኮ አውደ ምሕረት ላይ ሲወጡ፣ መንገድ ላይ ሲወጡ፣ ወይም ደግሞ ቲክቶክ ላይ ሲወጡ፣ ወይም ዩቲዩብ ላይ ሲወጡ ህዝብን መያዝ አለባቸው። ምን ብለው? አባብለው ነው የሚይዙት። እንዴት ነው አባብለው የሚይዙት? በቃ ታውቁት የለም ትናዬ ክበሪልኝ ማኖሌስ በጣም አመሰግናለሁ። ታንክ ዛሬ በጣም አመሰግናለሁ። ታንክስ። እንዲህ እኮ ነው ተለማምጦ ልዕልቷ ዜማ ልዕልቲ በጣም አመሰግናለሁ። ታንክ ልዕልቲ ይጠብቃል። የኢንተርኔት ላይ ለማኝ የኔ ቢጤ አክሊሉ ተንክ my bro thank you አኒሾ my sister thank you አኒሾ my brother Alexo thank my brother። ይሄ ማለት በሌላ አጠራር መሰላችሁ? እናት አባቶቼ አትመረሩኝ፣ እናት አባቶቼ አትመረሩኝ፣ ሰርቼ እንዳልበላ ሙሉ አካል የለኝ። እናት አባቶቼ እናት አባቶቼ አትመረሩኝ፣ እናት አባቶቼ አትመረሩኝ፣
ሰርቼ እንዳልበላ ነገር የለኝም። አሁን አዋ ሲመጣ ምን ትላላችሁ? ከዛ እናት ዓለም ብርሃን ዓለም ዛሬ የእግዚአብሔር ይስጥልኝ፣ አንዬ እግዚአብሔር ይስጥልኝ፣ አንዬ እግዚአብሔር ይስጥልኝ፣ እግዚአብሔር ይስጥልኝ። የኢንተርኔት ላይ ለማኞች ኤዶሜት እግዚአብሔር ይስጥልኝ፣ እግዚአብሔር ይስጥልኝ፣ ኢትዮጵያ እግዚአብሔር ይስጥልኝ፣ እውነት እግዚአብሔር ይስጥልኝ፣ በወጣ ይተካላችሁ፣ በወጣ ይተካላችሁ፣ እግዚአብሔር ይስጥልኝ፣ ማይ ብራዘር ማይ ሲስተር እግዚአብሔር ይስጥልኝ። እንደዚህ ነው ኢንተርኔት ላይ ለማኞች። ኢንተርኔት መቀመጫቸው በስብሶ ተልቶ የሚያመጡት ገንዘብ እኮ ነው። ተልቶ ሻግተው ከነዚህ ጋር እንዴት ነው የምንወዳደሩ? ነውር ነው፣ እውነት ነውር ነው። ይሄን ቪዲዮ አሁን ትቆርጡታላችሁ በደምብ። እናት አባቶች አትመረሩኝ የሚሉት እነ ዮኒ መሀል ላይ ጣልቃ አስገብቸዋል። እናት አባቶች አትመረሩ። አሁን እየተለጠፈ ነው። እንደዛ ነው መሆን ያለበት። እና ይሄንን ማድረግ አለባቸው። እንነጋገር፣ ገና ብዙ እናስተካክላለን። የተራቡ እኮ ናቸው እዚህ ኢንተርኔቱ ላይ ያሉት፣ የተራቡ እኮ ናቸው። አሳይቻቸዋለሁ። አሁን ማናት ሊያ የምትባለውን ያሳዩኛል። ዘወትር መታ ቁጭ ብላ ጥሩ ስትዘና፣ ከዛ ህዝቡ ቁጭ ብላ ያያታል። በቃ እሷ ይሄን የሚያክል አሳ አምጥታ አሳውን ስትበላ ቁጭ ብለው ይላታል። ከዛ ይጽፉላታል። ምግብ የሚበላን አንቺን ስናይ ነው ይላታል። ከዛ ቁጭ ብላ ከዛ ባዩት ቁጥር እንትን በሰጧት ቁጥር ለነገ ይሰጧታል። ለነገ የምትገዛበት ማለት ነው። ዛሬ እንትና ከየት አምጥተው ነው እነዚህ ጀግና የሚጫወቱት? አሁን እንዲሁም አሁንማ ዘፋኙላው ነው። አሁንማ የማይሆኑት የለም። ሄሎ ጋይስ ምናምን 4 ሚሊዮን 5 ሚሊዮን ህዝብ የሚከተላቸው ምን ስላደረጉ ነው? ዘመኑ የድንቁርና ዘመኑ፣ የጀዝባ ዘመኑ፣ አይምሮን የተነሳ ዘመኑ፣ መላቅጦ የጠፋበት ስለሆነ፣ ደናቁርት የበዙበት ስለሆነ፣ መሀይሞች የነገሱበት ዘመን ስለሆነ አይደለ እንዴ? እና ወደ ነው እና እኔን እንዴት ሰው ይሰማኛል? እኔን እንዴት ሰው ይሰማኛል? ሰዎችን እንትን ይዘህ ተለማምጠ በምትኖርበት ሀገር እንዴት ሰው ይሰማል? ንገሩ። አይሰማም።